ሰላም የዚህ የዩቲዩብ ኤጁኬሽናል ቻናል ትምህርት ተከታታዮች ዘላለም ግዛው ነኝ። በዚህ ቪዲዮ የማትስ ህግ ከሆኑት መካከል የሊኒየር ኢኒኳሊቲስን እንመለከታለን። እዚህ ጋር እንደምትመለከቱት የራሱ ዲፊኒሽን ኦር ትንታኔ ያለው A linear inequality is an inequality that can be put in the form ax plus b less than 0 where a and b are constants with a different from 0. እዚህ ጋር ax plus b less than 0 ይላል our linear equation። a እና b constant ነምበሮች ናቸው፣ ነገር ግን a different from 0 መሆን አለበት ነው የሚለው። እዚህ ጋር a 0 ብትሆን 0 ሲባዛ x ወይም ማንኛውም ቁጥር እዚህ ጋር የሚገባው ቁጥር ከ0 ጋር ሲባዛ 0 ስለሚመጣ ጥያቄያችንን ውሸት ስለሚያደርግብን ማለት ነው። ሌላው ደግሞ እዚህ ጋር የሌዛን ምልክቱን በግሬተር ዛን ኦር ሌዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ አድርገን ሪፕለስ ማድረግ እንችላለን ማለት ነው በምንሰራበት ሰዓት። ስለዚህ ሊኒየር ኢኒኳሊቲስን በምንሰራበት ሰዓት እና ሶልቭ ለማድረግ በምንፈልግበት ሰዓት we will need the following properties እና እዚህ ጋር ያሉትን ሶስቱን ፕሮፐርቲዎችን ልናሟላ ወይም ሊያሟላ ይገባል ማለት ነው። a, b, c an elements of real number if a less than b, then a plus c less than b plus c, a times c less than b times c when c greater than 0 ማለት ነው። ይሄ a ከc ጋር ተባዝቶ ያንሳል ከc ጋር ሲባዛ እንደማለት ነው። ያ ማለት ምን ማለት ነው? c ሁሉ ጊዜ ከ0 መብለጥ አለባት ማለት ነው ይሄ ውጤት እንዲመጣ። ነገር ግን c ከ0 በመታንስበት ሰዓት a times c greater than b times c ነው የሚመጣው ማለት ነው። ስለዚህ to produce an equivalent inequality we may add or subtract the same quantity to form both sides of an equality, or multiply or divided both sides by the same positive quantity. On the other hand, we must reverse the inequality symbol to produce an equivalent inequality if we multiply or divided both sides by the same negative quantity ማለት ነው። ስለዚህ እነዚህ ሲምቦሎች ሪቨርስ የሚያደርጉብን መቼ ነው? በኔጌቲቭ በተመሳሳይ both sides በተመሳሳይ በኔጌቲቭ ኳንቲቲ ብናካፍላቸው ወይም ብናባዛቸው እነዚህ ሲምቦሎች ወይም እነዚህ ሌዛን ግሬተር ዛን ኦር ኢኳል ቱ ኦር ሌዛን ኦር ኢኳል ቱ ምንላቸው ሪቨርስ ያደርጉብናል ማለት ነው በሊኒየር ኢኩዌሽናችን ላይ። እስቲ በምሳሌ እንመልከት። እዚህ ጋር የምትመለከቱት ሊኒየር ኢኒኳሊቲ ኢኩዌሽን አለ 5 times x plus 8 times 20 minus x in the bracket greater than or equal to 2 times x minus 5 in the bracket. simplify ስናደርገው 5x plus 160 minus 8x greater than or equal to 2 times x minus 10 ይሄንን ላይክ ተርሞቹን ወደ አንድ እናመጣቸዋለን ለአሰራር እንዲያመች ማለት ነው። ስለዚህ እዚህ ጋር እንደዚህ እናመጣለን። now we collect like terms like this, then 160 minus 5x ይመጣል ማለት ነው። 5x minus 8x minus 2x is equal to minus 5x greater than or equal to minus 10 ይመጣል። minus 5x greater than minus 10 ቺኛዋ 116 ወደዚህ በመናመጣበት ሰዓት ኔጌቲቭ 116 ይመጣል ማለት ነው። minus 5x greater than minus 117 ይመጣል። minus 10 minus 116 is equal to minus 117 ይመጣል ማለት ነው።
ይህንን both sides በ-5 divided ስናደርገው ወይም ስናካፍለው x less than or equal to 34 ይመጣል። የግሬተር ዛን ኦር ኢኳል ቱ ሳይናችን ኦር ሲምቦልስ ሪቨርስ ያደርጋል ማለት ነው እዚህ ጋር። ስለዚህ ሶሉሽን ሴታችን የሚሆነው ምንድነው? x an element of real number such that x less than 34 ይሆናል በሴታችን ውስጥ፣ ወይም ደግሞ በብራኬት እናስቀምጠው። በዚህ ጋር ኦፕን ብራኬት እንከፍታለን ማይነስ ኢንፊኒቲ ኮማ 34 ክሎዝድ ኢንተርቫልን እንጠቀማለን ማለት ነው። ያ ማለት ክሎዝድ ስናደርገው ኢንክሉድ 34 ያደርጋል ወይም ደግሞ 34ን ኢንክሉድድ ያደርጋል ማለት ነው ሶሉሽን ሴታችን። በዚህኛው ሳይድ ደግሞ ማይነስ ኢንፊኒቲ ሪል ነምበሮች ናቸው ወይም ደግሞ ኔጌቲቭ የሆኑ ከ34 በታች 34 እና ከ34 በታች የሆኑት ሁሉም ሪል ነምበሮች ይሄንን ኢኩዌሽን ትሩ ያመጡልናል ማለት ነው። ስለዚህ እዚህ ጋር 34ን እዚህ ጋር ሰብስቲቲዩት ብናደርግ ከኔጌቲቭ 170 ጋር እኩል ይመጣል። እንደዚሁ 30ን እዚህ ጋር ብናስገባ ማይነስ 115 ግሬተር ዛን ኦር ኢኳል ቱ ማይነስ 117 ይመጣል ማለት ነው። ስለዚህ ሶሉሽን ሴታችንን ትሩ ያደርግልናል። እንደዚሁም ተጨማሪ ሌላ ኤግዛምፕል እንመልከት። Find the solution set of inequality 3 times x minus 5 times x plus 2 in the bracket greater than 0. 3 times x minus 5x plus 10 greater than 0. Minus 20x 3x minus 5x ይመጣል እዚህ ጋር ስንሰራ። ያው እዚህ ጋር 3x እናወርዳለን minus 5 times x minus 5x minus 5 times minus 2 positive 10 greater than 0. 3x minus 5x will be minus 2x plus 10 greater than 0. እዚህ ጋር አሁን both side በ10 እንቀንሳለን ማለት ነው። we subtract both side 10 እዚህ ጋር minus 2x greater than minus 10 ይመጣል። እዚህ ጋር divided both side by minus 2 ስናደርገው our sign will be reverse ያደርጋል ማለት ነው። ኢኒኳሊቲ ሳይናችን ሪቨርስ ያደርግና less than ይሆናል ማለት ነው። ስለዚህ minus 2 divided by minus 2 x less than minus 10 divided by minus 2 will be 5 ይመጣል ማለት ነው። so our solution set will be x is that x less than 5 in the set or the set of all real number less than 5 ይሆናል ማለት ነው። ስለዚህ የኛን ይሄንን የሊኒየር ኢኩዌሽናችንን x less than 5 ትሩ ያደርግልናል ማለት ነው። እዚህ ጋር ለምሳሌ 5x ከ5 ታንሳለች። ስለዚህ 5 አትካተትም። ከ5 በታች የሆኑትን ማንኛውንም ቁጥሮች እዚህ ጋር ብናስገባ ውጤታችን ትሩ ይሆናል ማለት ነው። ለምሳሌ 4 በx ምትክ 4 ብናስገባ ወይም 4 ብናስገባ 4 ያንሳል። 10 ሲካፈል ለ2 5 ነው ማለት ነው። ስለዚህ እዚህ ጋር 4 ታንሳለች ከ5 እውነት ነው። 3ን ብናስገባ 3 ታንሳለች ከ5 እውነት ነው ማለት ነው። ስለዚህ በእነዚህ በሁለቱ ምሳሌዎች የሊኒየር ኢኒኳሊቲን የሂሳብ ህግ ተመልክተናል። በቀጣይ በሌሎች ተመሳሳይ የሂሳብ ትምህርቶች እስከምንገናኝ ድረስ እናንተ
ሰብስክራይብ እና የኖቲፊኬሽን ኪን የተጫናችሁ እንደዚሁም አዲስ ወደዚህ የዩቲዩብ ኤጁኬሽናል ቻናል የምትቀላቀሉ ቤተሰቦች ሰብስክራይብ እና የኖቲፊኬሽን ኪን በመጫን እንደዚሁም ላይክ በማድረግ እንዲሁ ለሌሎች እህት ወንድሞች እንዲደርስ ደግሞ ሼር በማድረግ በኮሜንት ላይ ሀሳባችሁን በመስጠት እንድትተባበሩኝ ጠይቃለሁ። እስከምንገናኝ ድረስ ሰላም ቆዩኝ። ቻው።